ቪዲዮ ኤዲቲንግ በስልክ ብዙዎቻችሁ ቪዲዮ ኤዲቲንግ ለመማር አስባችሁ ነገር ግን ከየት መጀመር እንዳለባችሁ ግራ ለገባችሁ ሰዎች ይህ ቪዲዮ ለእናንተ ነው ማለት ነው። ጀማሪ ኤዲተር ሆናችሁ ከየት መጀመር እንዳለባችሁ ግራ ለገባችሁ ሰዎች የግድ እነዚህን 7 መሰረታዊ ነገሮች ማወቅ አለባችሁ ማለት ነው። በተለይ 7ኛ ደረጃ ላይ ያለው ለቪዲዮ ኤዲቲንጋችሁ ኳሊቲ ከፍተኛው ሚና ይወጣላችኋል ማለት ነው። እነዚህን 7 መሰረታዊ ነገር ካወቃችሁ እናንተ የራሳችሁንም ሆነ የሌላ ሰው ቪዲዮ ኤዲት ለማድረግ አትቸገሩም ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ሼር እንዲሁም ላይክ ማድረግ እንዳይረሳ። እናንተን ያስተምራሉ ቁም ነገር ያልኳችሁ ቪዲዮዎች የምለቅበት ይህ የኔ ዩቲዩብ ቻናል ማለት ነው። አሁን ቀጥታ ወደ መጀመሪያው ቪዲዮአችን እናልፋለን ማለት ነው። እሺ በመጀመሪያ ደረጃ አፕሊኬሽኑን ከፕሌይ ስቶር ወይም ከጉግል ፕሌይ ስቶር ላይ እናወርዳለን ማለት ነው። እናንተ ካወረዳችሁ ጥሩ፣ ካላወረዳችሁ ማውረድ አለባችሁ ማለት ነው። እኔ አስቀድሜ ስላወረድኩት ቀጥታውን ከብከትን ከፍቼ እገባለሁ ማለት ነው። እሱ ከፍቼ ስገባ የማገኘው ምንድነው ፊውቸር ከላይ ሳይን አፕ ብላችሁ ትገባላችሁ ማለት ነው እናንተ። እኔ ግን አስቀድሜ ከፍቼ ስለገባሁ ቀጥታ ወደ አፕሊኬሽኑ እገባለሁ ማለት ነው። በመጀመሪያ ደረጃ ወደ ከብከት እንገባለን ማለት ነው። ከብከት አፕሊኬሽን እኔ አስቀድሜ ስለከፈትኩት እገባለሁ ማለት ነው። ከዛ ኒው ቪዲዮ የሚል ይመጣልናል ማለት ነው። እዚህ ጋር የመጀመሪያው ኒው ቪዲዮ የሚለውን አንዴ ክሊክ እናደርጋለን ማለት ነው። እሱን ከነካም በኋላ እኛ ልንሰራ የፈለግነውን የቀረጽነውን አስቀድመን ቪዲዮ አድ እናደርጋለን ማለት ነው። እኔ ስላዘጋጀሁኝ አንድ ቪዲዮ እናንተ ለማሳየት አንድ ክሊክ አደርጋለሁ ማለት ነው። ስለዚህ አድ የምትለውን እዚች ጋር እነካለሁ ማለት ነው። እሷን ከነካሁኝ በኋላ ቀጥታ ወደ ከብከት አፕሊኬሽን ያመጣልኛል ማለት ነው። የመጀመሪያው ስራችን የሚሆነው አፕሊኬሽኑን ገብተን ካመጣን በኋላ እናሳልፍና እዚች ጋር አስፔክት ሬሽዮ የምትላለች ማለት ነው። መጀመሪያው ስራችን የሚሆነው ምንድነው? አስፔክት ሬሽዮ መምረጥ ነው ማለት ነው። ስለዚህ እኛ ልንሰራ የፈለግነው ዩቲዩብ ላይ ነው መስራት የፈለግነው፣ ቲክቶክ ላይ ነው መስራት የፈለግነው፣ ኢንስታግራም ላይ ነው መስራት የፈለግነው። ይሄንን እኛ አስቀድመን እንወስዳለን ልንሰራ የፈለግነው ቪዲዮ ማለት ነው። ለቪዲዮ ስለሆነ 16 በ9 አለ፣ እዚህ ጋር 9 በ16 አለ፣ የተለያዩ ጥናኔ 16 በ9 የሚለውን ነክቼ እዚች ጋር ራይት እለዋለሁ ማለት ነው። ስለዚህ መጀመሪያው ስራችንን አከናወኑ ማለት ነው። ሁለተኛ ላይ የምናገኘው ምንድነው? ስፕሊት ነው ማለት ነው። ስፕሊት ማለት ምንድነው? ቪዲዮ በምንቀርጽበት ሰዓት አላስፈላጊ ነገሮች ሊገቡ ይችላሉ። ድምጽ መቆራረጥ ሊኖር ይችላል፣ ካሜራ ችግር ሊኖር ይችላል። ያንን እኛም ማንፈልገውን ነገር ማስወገድ ነው ማለት ነው። ስለዚህ አንዴ ቪዲዮውን ከነካም በኋላ እኛ ልንቆርጥ የፈለግንበት ላይ አንዴ ክሊክ እናደርጋለን ማለት ነው። ለምሳሌ እናንተ ለማሳየት እዚህ ጋር አንዴ ክሊክ ልበለው፣ ስፕሊት እዚህ ጋር የመጀመሪያዋ ስፕሊት እንላለን ቆረጠልን ማለት ነው። ስፕሊት ብለን ከዛ ፈቀቅ እንድና አሁንም ከየት እስከ የት ነው መቆረጥ የፈለግነው የሚለውን እሱን ደግሞ ትንሽ ፈቀቅ እንዳል አንዴ ስፕሊት እንለዋለን ማለት ነው። ስለዚህ በመካከል ያለው ይሄ የምታዩት እሱን ቆርጠን አወጣን ማለት ነው። ከዛ ድሊት እንለዋለን ማለት ነው። እዚህ ጋር ካልፈለግን ተሳስተን ከቆረጥን ደግሞ እዚች ጋር እሷን መመለስ እንችላለን ማለት ነው። ስፕሊት አድርገን የማንፈልገውን ነገር ቆርጠን ማውጣት እንችላለን ማለት ነው። ሶስተኛ ደረጃ ላይ የምናገኘው ትራንዛክሽን ነው ማለት ነው። ትራንዛክሽን ማለት ከአንድ ርዕስ ወደ ሌላ ርዕስ በምንሸጋገርበት በመካከል ያለውን እንደ መሸጋገሪያ የምንጠቀመው ነው ማለት ነው። እሱንም እንዴት አድርገን እንደምንጠቀም አሳያችኋለሁ ማለት ነው። እሺ ለምሳሌ እዚህ ጋር አንድ ቪዲዮ አለ ማለት ነው። ከታች አንዷን ማሸጋገሪያ ላይ ላደርግ ስለፈለኩ አኒሜሽን የሚለውን አንዴ እነካለሁ ማለት ነው። እሱን ስነካው ቀጥታ ያስገባኛል ማለት ነው። ምን አይነት አኒሜሽን ነው የምትጠቀመው ይለኛል ማለት ነው። ልክ እንደ ትራንዛክሽን ስለሆነ የምንጠቀመው እንደምታዩት እዚህ ጋር ብዙ አይነት አገባብ ነገር አለው ማለት ነው። እናንተ የተመቻችሁን ማድረግ ትችላላችሁ ማለት ነው። ስለዚህ ይሄንን አንዱን እነካና የምፈልገውን ማድረግ እችላለሁ ማለት ነው። ትራንዛክሽን ነው ማለት ነው። ይሄን ከአንድ ቦታ ወደ ሌላ ቦታ መሸጋገሪያ ነው የምናደርገው ማለት ነው። አራተኛ ደረጃ ላይ የምናገኘው ምንድነው? ቴክስት ነው ማለት ነው። ቴክስት እንዴት አድርገን እናስገባለን ማለት ነው። ለተለያዩ ርዕሶች ሊሆን ይችላል፣ ሐሳባችንን ጽሑፍ ለመግለጽ ሊሆን ይችላል። ስለዚህ እኛ እንዴት አድርገን ቴክስት እንደምናስገባ አሳያችኋለሁ ማለት ነው። እሺ አንዴ ቪዲዮውን ወደ ኋላ እናደርግና ቴክስት የሚለውን እንነካለን ማለት ነው። ከዛ አር ቴክስት የሚለውን እንነካለን ማለት ነው። እሱን ከነካን በኋላ እንደምታዩት ያመጣልናል ማለት ነው። እኛ የምንፈልገውን ሐሳባችንን መግለጽ እንችላለን ማለት ነው። በጽሁፍ ከሆነ በጽሁፍ፣ ርዕስ ከሆነ ርዕስ እንጽፋለን ማለት ነው። ስለዚህ ለምሳሌ ጀማል በአማርኛ ልጻፈው፣ አካዳሚ ብዬ ልጻፍበት። እኔ እናንተ ለማሳየት ስለሆነ ምንም ችግር የለው ማለት ነው።
ከዛ ከጎን ፎንት አለ እዚህ ጋር እንደምታዩት ስታይል ኢፌክት አኒሜሽን አለ። እኛ ፎንታችንን ማስተካከል እንችላለን ማለት ነው። እዚህ ጋር ከስር አለ እንደምታዩት ብዙ አይነት እንትኖች አሉ። የራሳችሁ ፎንቶች ደግሞ እዚህ ጋር ማይ ፎንት የሚል አለ። ከዛ አድ ማድረግ ትችላላችሁ ማለት ነው የራሳችሁን ፎንት። ከዛ ስታይል አለ። በምን አይነት ስታይል ማድረግ እንደምትፈልጉ እዚሁ ከስር መምረጥ ትችላላችሁ ማለት ነው። ለምሳሌ እኔ ይሄንን ባደርገው እንደምታዩት ይሄንንም ባደርገው እንደምታዩት ይቀይርልኛል ማለት ነው። የፈለግነውን እናንተ የመረጣችሁት ባክግራውንዱን መቀየር ትችላላችሁ። የቴክስቱን ባክግራውንድ ለምሳሌ ጥቁር ላድርገው ተመልከቱ ሲቀይረው ማለት ነው። አንተኑንም ቀይ ማድረግ ትችላላችሁ። ነጭ እናንተ ብቻ የፈለጋችሁትን መምረጥ ትችላላችሁ ማለት ነው። ከዛ ስናሳልፈው ኢፌክት አለ። ኢፌክትም እንደዚሁ ይሄንን ስንመርጥ አንዱን ከመረጥን ያደርግልናል ማለት ነው እኛ የምንፈልገው። ተመልከቱ እንደምታዩት ኢፌክት። ከዛ አኒሜሽን አለ። ይሄ ደግሞ ጽሁፉ በምን አይነት መልኩ ይግባ ነው አገባቡ ነው ማለት ነው። እንደምታዩት በምን አይነት ይግባ ነው ማለት ነው። ለምሳሌ እኔ አንድ ልንካና ላሳያችሁ። እንደምታዩት በዚህ አይነት መልኩ እንዲገባ ማድረግ ትችላላችሁ ማለት ነው ጽሁፉ። አምስተኛ ደረጃ ላይ የምናገኘው አውዶ ኤዲቲንግ ነው ማለት ነው። አውዶ ኤዲቲንግ ደግሞ ለማስገባት የምንጠቀመው እንዴት ነው? ከስር አንዴ ቪዲዮ እንነካለን። እሱን ከነካን በኋላ ወደ ኋላ እንመጣና አውዶ የሚል እናገኛለን ማለት ነው። ስለዚህ አውዶ እዚህ ጋር ኤክስትራክት አለ፣ ሳውንድ አለ። ሳውንድ ኤፌክትስ ሪከርድ ማድረግ ትችላላችሁ ማለት ነው። ሪከርድ እዚሁ የምትቀርጹትን እዚሁ ሪከርድ ማድረግ ትችላላችሁ ማለት ነው። ሳውንድን ስንመለከት የመጀመሪያው ሳውንድ የራሳችን ከውስጥ የሚያዘጋጀናቸው ሳውንዶች ካሉ ሳውንድ ኢፌክቶች ካሉ ባክግራውንድ ሙዚቃም ሊሆን ይችላል መርጠን ማምጣት እንችላለን ማለት ነው። ለማምጣትም ይሄ የራሱም አለ ማለት ነው። እዚህ ጋር እዚች ጋር የፋይል ምልክቷን ከዛ ዲቫይስ የሚለውን እንነካለን። ከዛ እኛ መርጠን የምንፈልገውን ማምጣት እንችላለን ማለት ነው። በዚህ መልኩ ማድረግ እንችላለን ማለት ነው። ሳውንድ ኢፌክትስ የሚለው ደግሞ እሱ ደግሞ የተለያዩ እነዚህ የራሳቸው እንትኖች አሉ ሳውንዶች አሉ። በዚህ መልኩ ከነዚህ መጠቀም ትችላላችሁ። ፈኒ ስዊች ኤስኤምአር የሚላል እነዚህን ራሳችሁ ማየት ትችላላችሁ ማለት ነው። ስድስተኛ ደረጃ ላይ የምናገኘው ምንድነው? ከለር ኤዲቲንግ ነው። ዋናው ለቪዲዮአችን ትልቁና መሰረታዊ ነገር ከለር ኤዲቲንግ ነው። ከለር ኤዲቲንግ ካደረግን ቪዲዮአችን ኳሊቲ እና 4K ኳሊቲ ድረስ እንዲኖረው ያደርግልናል ማለት ነው። መጀመሪያ ላይ ቪዲዮአችንን ኢምፖርታንት ስናደርግ የመጀመሪያ ስራችን የሚሆነው ሁለት ነገር ነው ማለት ነው። እነሱም አስፔክት ሬሽዮ መምረጥና ከለር መስራት ነው። መጀመሪያ ላይ ከለር ከሰራን በኋላ ላይ ስንቆርጠው ማያስቸግረን ማለት ነው። ለምሳሌ ላሳያችሁ እንደምሳሌ እኔ አሁን እዚህ ጋር ከለር ሳላስተካክል ቆርጫለሁ ማለት በአንድ ሁለተኛ ስራ ላይ ይሆን ቪዲዮ ማለት የመጀመሪያው ቪዲዮ ከለር ኤዲቲንግ ካጀስት ካደረኩ በኋላ ቀጥታ ወት እንደምታዩት ስለቆረጥኩት እኔ ሁለተኛ ደረጃ ላይ ደግሞ እንደዚሁ ልለፋ ነው ማለት። ይሄ ከመሆኑ በፊት ምንድነው የምናደርገው? መጀመሪያ አስፔክት ሬሽዮ እና ቅድም እንዳልኳችሁ ከለር ኤዲቲንግ ትሰራላችሁ ማለት ነው። ለምሳሌ እኔ እናንተን ለማሳየት ስለሆነ ኖርማል ነው ችግር የለም ላሳያችሁ። ከዛ እዚች ጋር አለፍ ስትሉ ቪዲዮውን ነክታችሁ አለፍ ስታደርጉት አጀስት የሚል አለ ማለት ነው። ስለዚህ እዚህ ጋር አጀስት ምንድነው የምናደርገው? የመጀመሪያው ብራይትነስ አለ። ብራይትነስ እንደ ቪዲዮአችን ጥራትና ኳሊቲ እንጨምራለን ማለት ነው። ለምሳሌ እኔ ትንሽ ጨመር ላድርግበት 10 ወይም እስኪ 10 ላድርገውና ትንሽ ቪዲዮ እንትን ስለመብራትም ትንሽ ስላለው ቀነስ ስላድርገውና 10 ላድርገው። በቃ ከዛ ኮንትራስት አለ እሱንም እንደዚሁ 10። እንደ ቪዲዮአችሁ ነው የሚወሰነው። እንደ ቪዲዮአችሁ ጥራት ስትቀርጹ ተቀረጻችሁት አይነት ነው ማለት ነው። አብዛኛውን ድረስ እኔ ከለር አልሰራም። ለምቱ ከዚህ ጋር ከጀርባ ያለው ላይቶቹ ጋር ስለማይመጣልኝ ከለር ብዙ ጊዜ አልሰራም ማለት ነው። ሳቹሬሽን አለ እዚህ ጋር ሳቹሬሽንም እንደዚሁ እናንተ የሚያስፈልጉትን በዚህ እያሳለፋችሁ ሙሉን ማየት ትችላላችሁ ማለት ነው። የመጨረሻው ደረጃ ላይ የምናገኘው ምንድነው? ኤክስፖርት ነው። ቪዲዮአችን እስካሁን ስንለፋ ስንደክም የነበረበትን የሰራነው ስራችንን የምንመሰክርበት ኤክስፖርት ነው ማለት ነው። ስለዚህ ኤክስፖርት ስንጨርስ የት ጋር ነው የምናገኘው? እዚች ጋር ጫፏ ላይ ኤክስፖርት የሚል ይመጣልናል ማለት ነው። እሷን ነክተን ኤክስፖርት ማድረግ እንችላለን ማለት ነው። ከዛ በፊት ግን ከጎን 70/20 የምትላለች ማለት ነው። እዚህ ጋር ትልቁ ድርሻ የኛ ነው ማለት ነው። እንደ ቪዲዮአችን ጥራት
አሁን ለምሳሌ እኔ 70/20 ነው ያደረኩት 10 በ80 እና እዚህ ጋር 30 ሁለተኛው ፋርም ሬት የሚላለ ሶስተኛ ላይ ደግሞ 10/20 ላይ ብታደርጉት ችግር የለም። በዚህ መልኩ ማድረግ ትችላላችሁ ማለት ነው። ጥሩ የሆነ ኳሊቲ እንዲኖረው ማለት ነው። ከዛ ኤክስፖርት አድርጋችሁ ፋይላችሁን ማውረድ ትችላላችሁ ማለት ነው። ስለዚህ ለቪዲዮ ኤዲቲንግ እንደጀማሪ እነዚህን መሰረታዊ ነገሮች ካወቃችሁ እናንተ ቪዲዮ ኤዲቲንግ ለማድረግ አትቸገሩም ማለት የራሳችሁን ቪዲዮ ይሁን የሌላ ሰው ቪዲዮ ኤዲቲንግ ለማድረግ አትቸገሩም ማለት ነው። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ፣ ሼር እንዲሁም ላይክ ማድረግ እንዳይረሳ ማለት ነው።